የኢራን ፕሬዝዳንትና ከፍተኛ የሀገሪቱ ባለስልጣናት በተሰነዘረባቸው ድንገተኛና መጠነ ሰፊ ጥቃት ሕይወታቸው ማለፉ በይፋ ተረጋግጧል። ይህ ክስተት መላውን ዓለም ወደማይመለስበት የጦርነት አውድማ የከተተ ሲሆን፣ በቀጠናው የነበረው ውጥረት አሁን ወደ ከፍተኛ ደረጃ ተሸጋግሯል። ጥቃቱ የተፈጸመው ቴህራን ውስጥ በሚገኝ አንድ በሚስጥር የተጠበቀ የመሬት ስር መቆጣጠሪያ ማዕከል ላይ ሲሆን፣ ይህ ከፍተኛ አመራሮች ጦርነቱን ለመምራት ተሰባስበውበት የነበረ ቦታ ነው። እንደ ዜና ምንጮች ዘገባ ከሆነ ጥቃቱ የተፈጸመው እጅግ ዘመናዊና ምድር ሰባሪ በሆኑ ሚሳኤሎች ነው። በወቅቱ ፕሬዝዳንቱ ከውጭ ጉዳይ ሚኒስትሩና ከአብዮታዊ ዘበኛው ከፍተኛ ጀነራሎች ጋር በመሆን ወደ እስራኤል የሚተኮሱ ሚሳኤሎችን ሲያዙ እንደነበረ ተነግሯል። ይህ የአመራሮች መውደም በኢራን ታሪክ ውስጥ ታይቶ የማይታወቅ ትልቅ ድንጋጤን የፈጠረ ሲሆን በመላው ሀገሪቱ ያሳተፈ። ሆኖም ግን ከሐዘኑ በስተጀርባ እጅግ አስፈሪ የሆነ የበቀል ዝግጅት እየተደረገ መሆኑ የታወቀ ነው። አሁን በደረሰን መረጃ መሰረት የኢራን ከፍተኛ መንፈሳዊ መሪ አያቶላህ አሊ ካሜኒ ወዲያውኑ አስቸኳይ ስብሰባ ጠርተዋል። በሀገሪቱ ሕገ መንግሥት መሰረት ምክትል ፕሬዝዳንቱ ለጊዜው ስልጣኑን እንዲረከቡ ቢደረግም እውነተኛው ስልጣን አሁን ያለው በከፍተኛ ወታደራዊ አዛዦች እጅ ነው። እነዚህ አዛዦች ደግሞ ለፕሬዝዳንቱ ሞት የሚሰጠው ምላሽ እስራኤልና አጋሮቿን ከካርታ ላይ የሚያታማው አቋም ላይ ይገኛሉ። ይህንን ተከትሎ በሊባኖስ የሚገኘው ሄዝቦላ በመቶዎች የሚቆጠሩ ሚሳኤሎችን ወደ እስራኤል ሰሜናዊ ከተሞች እያዘነበ ይገኛል። የሮኬቶቹ ብዛትና ጥንካሬ የእስራኤልን የአየር መከላከያ ሥርዓት እጅግ እየተፈታተኑ ነው። በሃይፋና በዙሪያው ባሉ ከተሞች ከፍተኛ ውድመት እየደረሰ ሲሆን ሕዝቡ በሙሉ በመጠለያዎች ውስጥ እንዲቆይ ተደርጓል። ሄዝቦላ ይህ ጥቃት ገና ጅምር መሆኑና ለኢራን የሚከፈለው ዋጋ እጅግ የከፋ እንደሚሆን አስታውቋል። በሌላ በኩል በየመን የሚገኙ የሁቲ አማጽያን በቀይ ባህር ላይ የሚገኙ የአሜሪካና የእንግሊዝ የጦር መርከቦች ላይ የድሮንና የሚሳኤል ጥቃቶችን ከፍተዋል። ዛሬ ብቻ ከ20 በላይ ድሮኖች ወደ መርከቦቹ የተተኮሱ ሲሆን አሜሪካ ጥቃቱን ለመመከት ከፍተኛ ጥረት እያደረገች ነው። ይህ ሁኔታ የዓለም ንግድ መስመር የሆነውን ቀይ ባህር ሙሉ በሙሉ የጦርነት ቀጠና አድርጎታል። ይህም ለዓለም ኢኮኖሚ ሌላ ተጨማሪ ራስ ምታት ሆኗል። በአሜሪካ በኩል ፕሬዝዳንት ዶናልድ ትራምፕ ከብሔራዊ ደህንነት ምክር ቤት ጋር ሌሊቱን ሙሉ ስብሰባ ሲያደርጉ አድረዋል። አሜሪካ ለኢራን አመራሮች መገደል ሕግ እንዳለበት በይፋ ባታምንም የኢራን የኒውክሌር ተቋማትና ወታደራዊ ማዕከላት ላይ የሚደረገው ክትትል እንዲጠናከር ትዕዛዝ ሰጥተዋል። ተጨማሪ የአሜሪካ የጦር አውሮፕላኖችና መርከቦች ወደ መካከለኛው ምስራቅ እየተጓዙ ሲሆን የመን ማንኛውም አይነት መጠነ ሰፊ ጦርነት ዝግጁ መሆኗን ያሳያል። የዓለም የነዳጅ ገበያ በዚህ ዜና ሳቢያ ከፍተኛ ድንጋጤ ውስጥ ወድቋል። የነዳጅ ዋጋ በአንድ ሌሊት ውስጥ ብቻ በ10 በመቶ ጭማሪ አሳይቷል። ኢራን የሆርሙዝ የባህር በርን ልትዘጋ ትችላለች የሚለው ስጋት የዓለምን ኢኮኖሚ ሽባ ሊያደርገው ይችላል ተብሎ ይፈራል። ይህ የባህር በር ከተዘጋ ከዓለም የነዳጅ አቅርቦት ውስጥ 1/3 ይቋረጣል ማለት ነው። ይህም ማለት በየትኛውም የዓለም ውድነት ሰማይ ይነካል። የትራንስፖርት አገልግሎቶች ይቆማሉ፣ ፋብሪካዎችም ስራቸውን ያቋርጣሉ ማለት ነው። ሩሲያና ቻይና የኢራን ፕሬዝዳንት መገደልን ተከትሎ እጅግ ጠንካራ መግለጫዎችን አውጥተዋል። ሩሲያ ይህ ድርጊት ዓለም አቀፍ ሕግን የጣሰና ወደማይፈለግ ቀውስ የሚመራ ነው ስትል አሜሪካንና እስራኤልን በከፍተኛ ሁኔታ ወርፋለች። ቻይናም በበኩሏ በቀጠናው ላይ ጣልቃ የሚገቡ ኃይሎች ለሚከሰተው ማንኛውም አደጋ ተጠያቂ ይሆናሉ ስትል አስጠንቅቃለች። ይህም ማለት የዓለም ሀገራት አሁን በተዘዋዋሪ ወደ ግጭቱ እየገቡ መሆናቸውንና ዓለም በሁለት ጎራ መከፈሏን ያሳያል። በቴህራንና በሌሎች የኢራን ከተሞች ውስጥ የሚገኙ ንጹሃን ዜጎች ሁኔታ እጅግ አሳዛኝ ነው። ሰዎች በሐዘንና በድንጋጤ ወደ አውራ ጎዳናዎች ወጥተዋል። የሕክምና ተቋማትና የጤና ባለሙያዎች በከፍተኛ ዝግጁነት ላይ እንዲሆኑ ተደርጓል። በመላው ሀገሪቱ ኢንተርኔትና የመገናኛ ዘዴዎች በከፊል የተቋረጡ ሲሆን ይህም ትክክለኛ መረጃ ለማግኘት አስቸጋሪ አድርጎታል። በሺዎች የሚቆጠሩ አካባቢዎች ለመሸሽ እየሞከሩ ነው። ይህም ሁኔታው ምን ያህል አሳሳቢ እንደሆነ ያሳያል። እስራኤል ለዚህ መጠነ ሰፊ የኢራንና የአጋሮቿ ጥቃት የምትሰጠው ምላሽ የመጨረሻው የጦርነት ጥሪ ሊሆን ይችላል። አሜሪካና እስራኤልም ለሚሰነዘርባቸው ማንኛውም ጥቃት ያላቸው ዝግጅት እጅግ ከፍተኛ ነው። ምናልባትም በቀጣይ ሰዓታት ውስጥ በኢራን ዋና ዋና ከተሞች ላይ መጠነ ሰፊ የአየር ጥቃቶች ሊቀጥሉ እንደሚችሉ መረጃዎች ይጠቁማሉ። ዓለም አሁን ካለችበት ሁኔታ አንጻር ሰላም ደረጃ ላይ ደርሰናል። እያንዳንዱ ደቂቃ አዳዲስና አስፈሪ ዜናዎችን ይዞ እየመጣ ነው። የኢራን ፕሬዝዳንት ሞት ዜና ከተሰማ በኋላ በቀጠናው ያለው ወታደራዊ እንቅስቃሴ በ10 እጥፍ ጨምሯል። የአሜሪካ አየር ኃይል ስልታዊ ቦምብ ጣይ አውሮፕላኖቹን ወደ መካከለኛው ምስራቅ አቅጣጫ እያበረረ መሆኑ ተሰምቷል። በሌላ በኩል የኢራን ባህር ኃይል በፋርስ ባህረ ሰላጤ ላይ የሚገኙ የንግድ መርከቦችን ማገት መጀመሩ እየተዘገበ ነው። ይህ ማለት ጦርነቱ ወደ ባህርም ተሸጋግሯል ነው ባለው መረጃ ከ5 በላይ የነዳጅ ጫኝ መርከቦች በኢራን ቁጥጥር ስር መውለቃቸው ተረጋግጧል። በቴህራን ውስጥ የሚገኙ ከፍተኛ ወታደራዊ መኮንኖች አስቸኳይ ስብሰባ እያደረጉ ሲሆን ሀገሪቱን የሚመራ ጊዜያዊ ወታደራዊ ምክር ቤት መቋቋሙ ተሰምቷል። ይህ ምክር ቤት በቀጥታ ለጦርነት ትዕዛዝ የሚሰጥና ማንኛውንም አይነት ዲፕሎማሲያዊ ንግግር የማይቀበል ነው። በኢራን የሚገኙ የውጭ ሀገራት ኤምባሲዎች ሰራተኞቻቸውን በአስቸኳይ እያስወጡ ሲሆን ይህም ሁኔታው ምን ያህል አሳሳቢ ደቂቃ ለዓለም ደህንነት እጅግ ወሳኝና ታሪካዊ ሊሆን ይችላል።
የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከደህንነት ካቢኔያቸው ጋር በመሆን የመሬት ስር መቆጣጠሪያ ማዕከል መግባታቸው ተሰምቷል። እስራኤል ከኢራን ሊሰነዘር የሚችለውን እጅግ ከፍተኛ ጥቃት ለመከላከል የመጨረሻ ዝግጅቷን አጠናቃለች። የአየር መከላከያ ስርዓቶቿም በሙሉ አቅማቸው ወደ ሥራ ገብተዋል። በተጨማሪም በእስራኤል ሰሜናዊ ድንበር ላይ ተጨማሪ እግረኛ ጦርና ታንኮች እየተገኙ ምናልባት ወደ ሊባኖስ የመሬት ወረራ ሊጀመር ይችላል የሚል ስጋት ፈጥሯል። የአውሮፓ ህብረት መሪዎችም በብራስልስ አስቸኳይ ስብሰባ እያደረጉ ነው። አውሮፓ ከዚህ ጦርነት የሚመጣውን የስደተኞች ፍሰትና የኢኮኖሚ ቀውስ እንዴት መቋቋም እንዳለባት እየመከረች ትገኛለች። ብዙዎቹ የአውሮፓ ሀገራት ዜጎቻቸው ከመካከለኛው ምስራቅ በአስቸኳይ እንዲወጡ ትዕዛዝ አስተላልፈዋል። ጦርነቱ አሁን ያለበት ደረጃ ሲታይ ማንም ሀገር ገለልተኛ ሆኖ ሊቆይ የማይችልበት ሁኔታ ነው። የራሱን ጥቅም ለማስጠበቅ ወደ ግጭቱ እየተሳበ ነው። በመላው ዓለም የሚገኙ የዜና አውታሮች ፕሮግራሞቻቸውን አቋርጠው ይህንን ሰበር ዜና እያስተላለፉ ይገኛሉ። በማህበራዊ ሚዲያዎች ላይም የተለያዩ ያልተረጋገጡ ምስሎችና ቪዲዮዎች እየተሰራጩ ሲሆን ይህም በህዝቡ ዘንድ ያለውን ሽብር ይበልጥ እንዲባባስ አድርጎታል። እኛም መረጃዎችን በደንብ አጣርተንና አረጋግጠን ለእናንተ ለማድረስ ጥረት እያደረግን ነው። ተከታታይ የሆኑ የዜና ክንዎችን ይዘን የኢራን ፕሬዝዳንትና የባለሥልጣናቱ ሞት በዓለም ፖለቲካ ላይ የሚያመጣው ለውጥ እጅግ ግዙፍ ነው። ይህ ክስተት የታሪክ መለወጫ ነጥብ ሊሆን ይችላል። በቀጣይ ደቂቃዎች ውስጥ የሚከሰቱትን ሁኔታዎች በንቃት እንከታተላለን። እናንተም ከእኛ ጋር በመሆን ወቅታዊ መረጃዎችን ያገኙ። ይህ ጦርነት ወደ የት ሊያመራ እንደሚችል ማንም በእርግጠኝነት መናገር አይችልም። ሆኖም ግን የሰው ልጅ ታሪክ ትልቅ አደጋ ላይ መውደቁ ግን ግልጽ ነው። ኢራን አሁን ባለችበት ሁኔታ የአጸፋ ጥቃቷን የምትቀጥል ከሆነ ወደማይፈለግ መጠነ ሰፊ ጦርነት ውስጥ መግባቷ አይቀሬ ነው። አሁን በደረሰን ሰበር መረጃ መሰረት በኢራን የሚገኙ የሚሳኤል መተኮሻ ጣቢያዎች በሙሉ ዝግጁ እንዲሆኑ ትዕዛዝ ተላልፏል። በመቶዎች የሚቆጠሩ ረጅም ርቀት ተወንጫፊ ሚሳኤሎች ወደ አየር እንዲነሱ መደረጉን ሳተላይቶች ያሳያሉ። ይህ ማለት በሚቀጥሉት ጥቂት ደቂቃዎች ውስጥ እስራኤልና በቀጠናው ያሉ የአሜሪካ የጦር ሰፈሮች በከባድ ሚሳኤል ሊደበደቡ ይችላሉ ማለት ነው። ዓለም አሁን የመጨረሻውን የጥፋት ድምፅ እየጠበቀች ትገኛለች። ውድ የቻናላችን ተከታታዮች እኛም ይህንን ታሪካዊና አሳሳቢ ክስተት በንቃት እየተከታተልን እንገኛለን። የኢራን አዲሱ አመራር ማን ይሆናል? የእስራኤልና የአሜሪካ ቀጣይ እርምጃ ምንድነው? ጦርነቱ ወደ ኒውክሌር ግጭት ያመራ ይሆን? የሚሉትንና ሌሎች ሰበር መረጃዎችን እንደደረሱን ወዲያውኑ ይዘንላችሁ እንቀርባለን። እናንተም መረጃው ለሁሉም እንዲደርስ ቪዲዮውን ሼር ማድረጋችሁን አትዘንጉ። አስተያየት በኮሜንት መስጫው ላይ አስፍሩልን። ይህ የፕሬዝዳንቱ መገደል በዓለም ላይ የሚኖረው ተጽዕኖ ምንድነው ብላችሁ ታስባላችሁ? ሦስተኛው የዓለም ጦርነት በይፋ ተጀመረ ማለት ይቻላል ወይስ ገና ነው? ሐሳባችሁን አካፍሉን። እያንዳንዱ አስተያየታችሁ ለውይይታችን ትልቅ ግብዓት ነው። ለቻናላችን አዲስ የሆናችሁ ወዳጆቻችን መሰል ወቅታዊና እውነተኛ መረጃዎችን በፍጥነት ለማግኘት ሰብስክራይብ ማድረጋችሁንና የደወል ምልክቷን መጫናችሁን እንዳትረሱ። ዓለማችንን ከዚህ አስከፊ ጦርነትና አመራር አልባ ከሆነ ትርምስ ፈጣሪ ታደገ። ለጊዜው የደረሰን መረጃ ይህንን ይመስላል። በቀጣይ ሰበር መረጃዎች እስክንገናኝ ድረስ ሰላም ቆዩ። ስለተከታተላችሁን ከልብ እናመሰግናለን።